የተለመደ በረራውን ለማድረግ 155 ሰዎችን አሳፍሮ ከኒውዮርክ ወደ ቻርሎት ጉዞውን እያደረገ ያለ አውሮፕላን ማኮብኮብ በጀመረበት 3 ደቂቃ ውስጥ ሁሉም ነገር ድብልቅልቅ ይወጣል። ሁለት ኢንጂኖች ስራ አቆሙ። ከፍታው በማይታመን ሁኔታ መውረድ ጀመረ። ወደ ኋላ መመለስም ሆነ ወደፊት መቀጠል የማይታሰብ ነገር ነው። ቢሆንም ግን በአቪዬሽን ታሪክ ተፈጥሮ የማይታወቅ አስገራሚና ያልተጠበቀ ክስተት ተፈጠረ። ይህ አስገራሚ የሁድሰን ወንዝ ታሪክ ነው። የዩኤስ ኤርዌይስ በረራ ቁጥር 1549 ምንም የተለየ ነገር አልነበረውም። ቀዝቀዝ ያለ ሐሙስ ከሰዓት 150 ተሳፋሪዎችና 5 የበረራ አባላቶችን ይዞ ከላጋርዲያ ኤርፖርት ወደ ቻርሎት ኖርዝ ካሮላይና አጭር በረራ ነበር። የ57 ዓመቱ ካፒቴን ቼስሊ ሰሊንበርገር ወይም በአጭር አጠራሩ ሱሊ ከ50 ዓመታት በላይ በአየር ኃይል ውስጥ የሥራ ልምድ ያለው ፓይለት የዚህ በረራ ዋና አብራሪ ነበር። ከሱ አጠገብ ደግሞ ፈርስት ኦፊሰር ጄፍ ስኬልስ የመጀመሪያ የኤርባስ ኤ320 በረራውን ሊያደርግ ተዘጋጅቷል። በእኛ ሰዓት አቆጣጠር ከሰዓት 9 ሰዓት ከ25 መነሳት እንደሚችሉ ማረጋገጫ ተሰጣቸው። የበረራ ቁጥር 1549 ዩኤስ ኤርዌይስ ሬንዌይ 4 ላይ ለመነሳት ዝግጁ ሆነ። አውሮፕላኑም ከመሬት ሰላማዊ በሆነ መልኩ ወደ አየር ተነሳ። ለተሳፋሪዎች ከዚህ በፊት እንደነበረው በረራዎች የተረጋጋ የተለመደና ሰላማዊ እንደሆነ በማሰብ አንዳንዱ ሸለብ እንዲያደርገው አይኑን መጨፈን ጀምሯል። አንዳንዱ ስልኩን መመልከት ጀምሯል። ነገር ግን ማንም ሰው በ90 ሰከንዶች ውስጥ የሚፈጠረውን የገመተ የለም። ይህም የኢንጂን ስራ ማቆም ነበር። 9 ሰዓት ከ27 ላይ አውሮፕላኑ ወደ 2800 ጫማ ከፍ አለ። በዚሁ ቅጽበት በኮክፒት መስኮት አስደንጋጭ ብዥታ ተፈጠረ። ወፎች፣ ብዙ ወፎች በቅርበት በፍጥነት በሰከንዶች ውስጥ ሁለቱም ኢንጂኖች ስራ አቆሙ። ምንም ግፊት የለም፣ ምንም ከፍታ መጨመር የለም። አላፊ የንፋስ ድምጽ ብቻ። ሜይዴይ ሜይዴይ ሜይዴይ! ፓይለቶቹ የአደጋ ጥሪ አሰሙ። አውሮፕላኑ በፍጥነት ከከፍታው በመውረድ ላይ ነው። ምን ምርጫ አለ? ምንም የሚባል ደረጃ ላይ ደርሷል። ወደ ላጋርዲያ መመለስ ሩቅ ነው። ወደ ሌላ ቅርብ ወዳለ ኤርፖርት ማለትም ቴቴርቦሮ ኤርፖርት ለመብረር በቂ ከፍታ የለውም። አውሮፕላኑ 7 ቶን የሚመዝን ዝምተኛ ተንሳፋፊ ብረት ሆኗል። ካፒቴን ሱሊ የ35 ዓመታት የበረራ ልምድ ያለው ቢሆንም እንዲህ አይነት ችግር አጋጥሞት አያውቅም። በዚህ አጣብቂኝ ችግር ውስጥ ሆኖ በ90 ሰከንዶች ውስጥ የት ማረፍ እንዳለባቸው መወሰን ይኖርበታል። የበረራ ተቆጣጣሪዎች እንደምንም ሆኖ ወደ ቴቴርቦ ኤርፖርት እንዲደርሱ እና እዛ ኢመርጀንሲ ላንዲንግ እንዲያደርጉ ሀሳብ ቢያቀርቡላቸውም ባለው ሁኔታ የሚታሰብ ሆኖ አላገኙም። ካፒቴን ሱሊ ከባድ ውሳኔ አስተላለፈ። ሁድሰን ወንዝ ላይ ነው የምናርፈው። ሁድሰን ወንዝ በጣም ቀዝቃዛ እንዲሁም ወንዝ ላይ ማረፍ ትልቁን አደጋ ይዞ መጣ ነገር ነው። ነገር ግን ማንም ያልታየው ካፒቴን ሱሊ ብቻ ያየው ነገር ነበር። ወንዙ ረጅምና ቀጥ ያለ፣ ምንም ህንፃ፣ ምንም መኪና፣ ምንም ሰው የለበትም። እሱም ይህንን እንደ አጋጣሚ ለመጠቀም ወሰነ። የአውሮፕላኑን አፍንጫ አስተካክሎ ሌሎችንም አስፈላጊ ነገሮችን ካደረገ በኋላ በተረጋጋ ድምፅ ለተሳፋሪዎች ለአደጋ ጊዜ ማረፊያ እንዲዘጋጁ አሳወቃቸው። 9 ሰዓት ከ31 አውሮፕላኑ በ900 ጫማ ከፍታ ላይ ይገኛል። ሁለቱም ኢንጂኖች አይሰሩም። የማረፊያ ጎማ ተመልሷል። ይህም በማረፊያ ወቅት ከውሃ ጋር በሚያደርገው ንክኪ አውሮፕላኑ የመገልበጥ አደጋ እንዳይደርስበት በማሰብ ነው። አውሮፕላኑ ውሃ ላይ በኃይል ወደቀ። ውሃ በሁሉም አቅጣጫ ተበተነ። አውሮፕላኑ ከሰማይ ላይ ተንሳፋፊ ብረትነት ወደ ውሃ ላይ ተንሳፋፊ ብረት ተቀየረ። ሁሉም ተሳፋሪዎች በሕይወት አሉ፣ የበረራ አባላቶቹንም ጨምሮ። በቦታው የነበረው ትናንሽ ጀልባዎች ሰዎችን ለማትረፍ ወደ አውሮፕላኑ ርብርብ አደረጉ። በእውን ዓለም አይደለም ሊፈጠር ለማሰብ የሚከብደው ነገር ሰዎችን አነጋገረ። ይህ ታሪክም የሁድሰን ተአምር ተብሎ ታወቀ። ነገር ግን ለካፒቴን ሱሊ ይህ ነገር ተአምር አይደለም። ቆራጥነት፣
የቡድን ስራ እንዲሁም በአስቸጋሪ ሁኔታ ውስጥ በተረጋጋ መንፈስ የተወሰነ ውሳኔ እንጂ በ208 ሰከንዶች ውስጥ ትክክለኛውን ውሳኔ በመወሰን የ155 ሰዎችን ሕይወት ማትረፍ በመቻሉ ሁሉም ሰው ያለምንም ጉዳት ወደ ቤታቸው እንዲመለሱ ማድረግ ችሏል። የዛሬው ቪዲዮ ይህን ይመስል ነበር።